እስቲ መጀመሪያውን አጋጣሚ አውሩኝ እንዴት ተዋወቃችሁ የሰርጌ ምሽት ላይ እዛን እቤት ፋዝጋሼ ናፍቆኛል ቤት ሄዳለሁ አልኩኝ ገና እኮ እንትን ብዬሳል ወዴት ነው ልጆችን ምን አይነት ሴቶች ታስተምራቸዋል መጣ ስልኬ እምቢ አለ በተደጋጋሚ ሲደውል ዝግ ነበር ከአንድ ጓደኛው ጋርና ነግሮታል እግዚአብሔር ስታስተምር እንደው እሷን ያያህ ሰዓት ላይ ቃላት አጥፋ ከሰርጋችን ቀን ጀምሮ እስከዚህ ቀን ድረስ ደስተኞች ነን እነሱን ከጻነት ጀምሮ ሰው አርጎ ማሳደግ እና በዚህ ላይ 100% የሷ ነው እኔ ነብይ ለእናት ያለህን ፍቅር ግለጽላት እና ከኔ ጀርባ ትልቁ ኃይል አንደኛው እግዚአብሔር ነው ሁለተኛው እሷ ናት ዋው 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 Thank you. Congratulations. Thank you. Wow, በጣም ደስ ይላል ያው የነብይ ይጩፋ ባለቤት እናት ነሽ ያው የማስተርስ ዲግሪውን በመመረቁ ምክንያት እንኳን ደስ ያለ ብለዋለች በመሰሾ ያው ዛሬ ኬክ ይቆርሳል ማለት ነው ዋው በጣም ደስ ይላል ስለዚህ እዩ ያው ለማስተር ዲግሪ ምክንያት በማለት የተዘጋጀውን ኬክ በመሰሾ ስሙ እንደቆርስ ባክሮ ጠይቃለሁ Thank you በጣም ወጋጊታባ ኦቲስ ወጋጊታባ ወዳና ግሪቤሲስ ማራሊስ አልጠበኩም ግን ኬክ ይዘሽ እንደምመጪ በእውነት ዛሬ ያው እሱን ሳናገር አንቺም ስለታራችሁም ጠይቃችሁ ነበረ ግን ያው በመሰሾ ስም ኬክ ይዘሽ ስለመጣሽ አበባ ይዘሽ ስለመጣሽ በጣም አመሰግናለሁ ስለዚህ ኬኩን ተጎራርሷ ቆረጪና እስኪ ወጋጊታባ ኦቲስ ወጋጊታባ ወዳና ግሪቤሲስ ማራሊስ ያባ ወዲ ድጋግጅስ በይቴ ላየሱስ አባ ያው ትምህርቱ እንግዲህ ለቁም ነገር በጣም ደስ ይላል ለብዙ በረከትም ይሆን እንግዲህ አይደለ ሌላ በረከት ያመጣል በጣም ብዙ ትምህርት ብዙ ተማሪዎችን እንደምታስተምር ተስፋ አደርጋለሁ በዚህ ለዶክተሬት ዲግሪውን ደግሞ በሰላም ያደርሰን አሜን የመሞት ዜና ሊሰማ እንደቋመጠ ልክ እንደ ሃማ እግዚአብሔር ሲፈርድልኝ ለኔ እንደ መርዶክዮስ ሆነ ዘመኔ የመሞት ዜና ሊሰማ እንደቋመጠ ልክ እንደ ሃማ እግዚአብሔር ሲፈርድልኝ ለኔ እንደ መርዶክዮስ ሆኗል ዘመኔ ምሕረቱ ነው የከለለኝ ቸርነቱ የደገፈኝ ነገር ተገልብጦ የከሳሼ ወሬ ውድቀቴ ሲጠበቅ ተሰማ መክበሬ ምሕረቱ ነው አው የከለለኝ ቸርነቱ ያዙ አቡንቱ ኦኬ ዋው እስቲ እሺ እና እሺ ዋው በጣም ቆንጆ ቡና ነው ያፈላሽልን ባክሽ ጎበዝ ነኝ ቡና በማፍላት አዎ እኛ ያወራን ቡና እኔ እኮ ከቡናው ትንሽ ለኢንተርቪው ነው ወደዚህ ያመጣሁሽ ትንሽ ልናወራ ብዬ ነው ቡና ይጠጣ እናወራ ብዬ ነው እሺ በጣም ደስ ይላል ቆንጆ ቡና ነው በጣም እናመሰግናለን እናት የእዩ ጩፋ ባለቤት እንግዲህ ክብርት ባለቤቱ እናት ነሽ ትባላለች እናት ነሽ ማለት እናት ነሽ ዋና ስላገኘሽ ደስ ብሎናል ቴንክ ዩ ከቡናው አስነስቼ እዚህ ቁጭ አደረኩሽ ስለ ትዳራችሁ ጉዳይ እንድናወራ ብዬ ነው አሪፍ ነው አይደል በጣም ብዙ ጊዜ ጸጋነሽ ይሉሻል ሁለቱም ነው ብዙ ጊዜ ቸርች ሰዎች የሚያቁኝ ነብይ የሚጠራኝ እናት በሚለው ነው ስለዚህ የቸርች ሰዎች በአብዛኛው እናት ነሽ ነው ስማቸው ግን ዋናው ስምሽ ደግሞ የቀበሌ ስምሽ ጸጋነሽ ማን ዋና ጸጋነሽ ዋና ስለዚህ ጸጋነሽም እናት ነሽም ያልን እንቀጥላለን ችግር የለውም ደስ ይለኛል እንዴት ነው ዛሬ ስለ ትውውቃችሁ ስለ ትዳራችሁ ማውጋት ፈልጌ ነው እስቲ መጀመሪያውን አጋጣሚ አውሩኝ እንዴት ተዋወቃችሁ ያዋሳ ልጅ ነኝ እና
ክረምት ላይ ወላይታ ቦዲቲ የምትባል ከተማ ነበረች። ቤተሰቦቼ የማዘርም የፋዘርም ቤተሰቦች ቦዲቲ ናቸው የሚኖሩት። እነሱ ጋር ትምህርት ክረምት ነበረ። እነሱን ጥየቃ ሄጄ ነበረ። እነሱን ክረምት ብዙ ጊዜ እዛ ሄዳለሁ እና ጥየቃ በሄድኩበት እንዳጋጣሚ የአጎቴ ባለቤት ነብይን ጸጋውን በጣም ተወዳለች። መካነ ኢየሱስ ነበር እሱ የዛን የሚያገለግለው እና መካነ ኢየሱስ ፕሮግራም ነበረ። ልጇና እሷ አብሮ ነበር። ልጇና እሷ ነበሩ። ለምን ዛሬ ነብዩ በጣም ጎበዝ፣ በደንብ ጎበዝ አገልጋይ፣ በጣም የሚያገለግል አገልጋይ አለ፣ እስቲ ነይ። እንዳጋጣሚ እዛ ነበርኩኝ። እስቲ ነይ እንሂድ ስትለኝ እሺ ብዬ ከልጇና እሷ ሆነን ሄድን። ከዛ በኋላ ሄድኩኝ። በጣም ቆንጆ ትምህርት እያስተማረ ነበረ። እያስተማረ ግን የሚያየኝ ጉባኤ መሀል ነበርኩኝ፣ ያየኝ ነበረ በተደጋጋሚ። በቃ የሆነ የነሳት እያሰማ እኔም ማየዋል፣ እንተያያለን። ድንገት ሲያየኝ የመጀመሪያ ቀን ሄድሽ ነው? የመጀመሪያ ቀን ነው የሄድኩት። ስሜን አታጥፊ። እሺ። እና ያየኝ ነበረ እሱ። ድንገት ሲያየኝ እደነግጣለሁ። እንዴ ምን ሆኜ ነው የሚያየኝ? በቃ ደነገጥኩኝ። እና ከዛን ከጎኔ የአጎቴ ልጅ ነበረች። ለምንድን ነው ነብዩ የሚያየኝ? በደንብ እያየኝ ነው ፈራሁ። አረ ይጸልይልናል፣ እንኳንም አየሽ፣ ጥሩ ነው ማየት፣ ከዚህ ሁሉ ህዝብ ማየቱ ጥሩ ነው፣ ይጸልይልሻል አለች። በቃ ከዛ በኋላ ካየኝ ሰዓት ጀምሮ መፍራት ጀመርኩኝ። ዛን ልክ ፕሮግራሙ አስተምሮ ጨረሰ። ህዝቡ እየተበተነ እንትን እያለ ሮጣ አንድ አስተናጋጅ የቸርች ላይ የምታገለግል ዲያቆን መጣችና ፓስተሩ ይፈልግሻል አለችኝ። ጣርታኝ ነክተኝ እየወጣን ነበር አንድ ላይ። ከዛን ፓስተሩ ይፈልግሻል ስትለኝ እሺ አልኩኝና ከዛን ያጎቴ ባለቤትም ነበረች፣ ያጎቴ ልጅም ነበረች። አብረን ተያይዘን ወደሱ ወደ አገልግሎት ጨርሶ ከመድረኩ ወረድ ብሎ ወደ ቆመበት ሄድን፣ ወደሱ ማለት ነው። ከዛም በኋላ ሄድን። እንዴት ነሽ ሰላም ነሽ አለ የአጎቴ ባለቤት። ፓስተር እንዴት ነህ ደህና ነህ ብላ ሰላም አለች። እናት ናት። ደስ አላት። በቃ ስላገኘን ደስ ብሎናል በቃ አለችና የአጎቴ የባለቤቴ የወንድሙ ልጅ ናት። ከሐዋሳ ነው የመጣችው ለክረምትኛ ጋር ከሐዋሳ ነው የመጣችው እና ጸልይላ ስለጠራክ ደስ ብሎናል አለችና አንድ ላይ ሆኖ ጸለየልን ምናምን። የት ነው የምትኖሪው? ከሐዋሳ ነው የመጣሁት ያለውን ነገር ነገርኩት። ስልክ አለሽ አለኝ። አለኝ ብዬ ስልኬን ሰጣው። ከዛ በኋላ ተለያየን፣ ሄድን እኛም ወደ ቤታችን። ከዛን እንዳጋጣሚ ማታ ፕሮግራሙን እንትን ካልኩኝ በኋላ ጠዋት ሌላኛው አጎቴ ቤት እዛ ሄድኩኝ። በሄድኩበት ማታ ያገኘናት እናት ቤት መጣ። ስልኬ እምቢ አለ። በተደጋጋሚ ሲደውል ዝግ ነበር። ከአንድ ጓደኛው ጋርና ነግሮታል እግዚአብሔር እና ጠዋት ሁለቱ አንድ ላይ ዝናብ እየዘነበ ነበር። የዝናብ ሻማ ጃኬቱን ትልቁን ለብሶ ነበር የመጣው። ዝናብ ነበረ። በጠዋት ነው የመጣው። ሲመጣ ከዛ እኔ ሌላኛው ቦታ ነበር፣ ሌላኛው አጎቴ ቦታ ቤት ነበርኩኝ። ከዛን ስልኬ ስላልሰራ ቅርብ ለቅርብ ናቸው፣ አይራራቁም ቤታቸው። እኔን ለመጥራት አራ የማታው ነብይ መጥቷል፣ የማታው ነብዩ መጥቷል እና ይፈልግሻል አንቺ። እንዴ እኔ ከተኛውበት ለምንድን ነው የምቀሰቅሽኝ? ልተኛ እንጂ ብዬ ከተኛውበት ነበር የቀሰቀሰችኝ። ከዛ በኋላ እንደምንም ከእንቅልፌ እንደተነሳው ሄድኩኝ። እዛ ሲሄድ ቡና እየተፈላለት ነው ምናምን። ከዛ እንደረስኩኝ ሰላም አልኩኝ። ፈሯቸውና ዞርዬ እንደ ወደ እንትን ነበር የገቡ። ከነሱ ጋር አልተቀመጥኩም፣ ዞር ነው ያልኩትና ከዛን እንትን አለ ጸልዮ ምናምን ወጣ። እየወጣ እፈልግሻለሁ አለ ከአጎቴ ልጅ ጋር አንድ ላይ። አላስታውስም ካፌውን። እዛ ካፌ ቁጭ አልን፣ አወራን። ቀጥታ ነው የጠየቀኝ። ወዲያ ሳይል ለትዳር ነው የምፈልግሽ አለ። ለትዳር ነው የምፈልግሽ አለ። ያ ነገር ምንም በቃ እንትን አለኝና እንዴ ደነገጥኩኝ። እኔ አንደኛ እድሜ ገና ነው። ስንት አመት ነበር? 16 አመት። 16 አመትሽ? 16 አመቴ ነው። ዝም ብዬ ትልቅ መስላለሁ እንጂ አልደረስኩም ገና። በ16 አመቴ ትዳር የሚለው ነገር ጭራሽ አላስብም እኔ በኩል። እሱ ደግሞ ይፈልግ ነበር ለአገልግሎትም ትዳር አብሮ እንትንም ለመጓዝ ትዳር መልካም እንደሆነ በደንብ ስለተረዳ እሱ በደንብ ይፈልግ ነበር። በዛ ሰዓት እንትን ነበር። ከዛ ከኔ ጋር እግዚአብሔር ያው አገንትን አለው ሲለኝ እኔ አልተዘጋጀውም፣ አስብበታለሁ፣ ጸልይበታለሁ ብዬ ከዛን ከሱ ጋር እንትን አልኩኝ።
በዛ በሚለው መጣው ፋሚሊዎቼ እንትን አሉ። በዛ ነው ተዋወቃችሁት? በዛ ነው ተዋወቃችሁት? የመጀመሪያው ቀን ቸርች ሄድሽ ቀን? ቸርች ሄድኩበት ጊዜ ነው። ነብይ ታዲያ የመጀመሪያው እንደው አንተ እያስተማርክ መድረክ ላይ ያየህባትን ቅጽበት ሲያወራል። እሷ የመጣችው ከሐዋሳ ነው። እኔ ቦዲቲ ያገለገልኩ ነበር። ወደ ማገለግልበት ስፍራ ስትመጣ ያው